ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በወቅታዊ ጉዳዮች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ትላንት ማታ በወጣው መረጃ የአሜሪካው ዳርክ ኤግል የተሰኘው ዘመናዊ ሃይፐርሶኒክ ሚሳኤል በኢራን ላይ ለታቀደው ቀጣይ ወታደራዊ እንደ ዋነኛ አማራጭ መቅረቡን እንመለከታለን። በመቀጠል ኢራን በሆርሙዝ የባህር ወሽመጥ ላይ አዲስ ከባድ የሕግ ስርዓት እንደምትዘረጋ መግለጿንና ለውጭ ኃይሎች የሰጠችውን ቀጭን ማስጠንቀቂያ የምንቃኝ ይሆናል። እንዲሁም የአሜሪካው ሴኔት በ2027 የጦር በጀትና በኢራን ጦርነት ሕጋዊነት ላይ በሪፐብሊኮችና በዲሞክራቶች መካከል የተደረገውን ከፍተኛ ፍጥጫ በጥልቀት እንመለከታለን። ከዚህም በተጨማሪም እስራኤል 600 ካሬ ኪሎ ሜትር የሚጠጋ የሊባኖስ መሬት መቆጣጠሯንና የሊባኖስ ጦር ስለ ሀገር ውስጥ የብሔር ግጭት የሰጠውን አስደንጋጭ ማስጠንቀቂያ የምንዳስስ ይሆናል። በመጨረሻም በጋዛ የተኩስ አቁም ስምምነት በመጣሱ ምክንያት በመቶዎቹ የሚቆጠሩ ንጹሃን መገደላቸውንና የራብ አደጋ ተባብሶ መቀጠሉን በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ አሜሪካ በኢራን ላይ ያላትን ወታደራዊ ጫና ወደ ላቀ ደረጃ እያሳደገች ትገኛለች። የአሜሪካው መካከለኛው እዝ ለፕሬዝዳንት ዶናልድ ትራምፕ ካቀረበው 3 ወታደራዊ አማራጮች መካከል ዳርክ ኤግል የተሰኘው ሃይፐርሶኒክ ሚሳኤል በዋነኝነት ተጠቅሷል። ይህ ሚሳኤል ከድምፅ ፍጥነት በብዙ እጥፍ የሚፈጥንና ማንኛውንም የኢራን የአየር መከላከያ ስርዓት ሰብሮ የመግባት አቅም እንዳለው ተነግሯል። ፕሬዝዳንት ትራምፕ ምንም እንኳን የባህር ላይ እገዳው ውጤታማ ነው ብለው ቢያምኑም አስፈላጊ ሆኖ ከተገኘ ግን ይህንን ዘመናዊ መሳሪያ በመጠቀም በኢራን ቁልፍ የመሰረተ ልማት ተቋማት ላይ ቀዶ ጥገና መሰል ጥቃቶችን ሊሰነዝሩ እንደሚችሉ ተገልጿል። ወደ ሁለተኛው ነጥባችን ስንሸጋገር ኢራን በዓለም የንግድ መስመር ላይ ያላትን ቁጥጥር ለማጠናከር አዲስ ከባድ ስልት ነድፋለች። የኢራኑ ከፍተኛ መሪ ሙጃብ ካሚን በሰጡት መግለጫ የሆርሙዝ የባህር ወሽመጥ ከእንግዲህ በአዲስ የሕግ ስርዓት እንደሚመራ አስታውቀዋል። የአዲስ ስርዓት ጠላት ተብሎ የተፈረጁ ኃይሎች በወሽመጡ ላይ ያላቸው እንቅስቃሴ የሚገታና የኢራንን ብሔራዊ ጥቅም የሚያስከብር መሆኑ ተገልጿል። ኢራን ይህንን እርምጃ የወሰደችው አሜሪካ በጣለችባት የባህር ላይ እገዳ ሳቢያ የደረሰባትን የኢኮኖሚ ኪሳራ ለመመከትና በክልሉ ያላትን የበላይነት ለማሳየት እንደሆነ ይገመታል። ወደ ሶስተኛው አቤት ጉዳያችን ስንመጣ በዋሽንግተን የፖለቲካ መድረክ ላይ ከፍተኛ የበጀት ፍጥጫ ተፈጥሯል። የአሜሪካው ሴኔት በ2027 ዓ.ም የቀረበውን የ1.5 ትሪሊዮን ዶላር የጦር በጀት አስመልክቶ በሪፐብሊኮችና በዲሞክራቶች መካከል ያለው ልዩነት በከፍተኛ ሁኔታ ሰፍቷል። ዲሞክራቶች ፕሬዝዳንት ትራምፕ በኢራን ላይ የጀመሩት ጦርነት የኮንግረሱን ፍቃድ ያላገኘና ሕገወጥ ነው ሲሉ ይሞግታሉ። በሌላ በኩል የሪፐብሊኮችና የጦር ሚኒስትሩ ፔቲ ሄግሴት ይህንን በጀት አሜሪካ ያላትን ወታደራዊ የበላይነት ለማስጠበቅና የኢራንን የኒውክሌር ስጋት ለመግታት ወሳኝ መሆኑን በመግለጽ በጽኑ እየተከላከሉ ይገኛሉ። ወደ አራተኛው አቤት ጉዳይ ስንመጣ በሊባኖስ ያለው ወታደራዊ ሁኔታ አሳሳቢ ደረጃ ላይ ደርሷል። የእስራኤል ጦር በደቡብ ሊባኖስ ድንበር ላይ 600 ካሬ ኪሎ ሜትር የሚጠጋ መሬት መቆጣጠሩን የሊባኖስ ወታደራዊ ባለስልጣናት አስታውቀዋል። ይህንን ተከትሎ የሊባኖስ ጦር ባወጣው መግለጫ እስራኤል በወሰደችው እርምጃ ምክንያት በሀገሪቱ ውስጥ የብሔር ግጭትና ውስጣዊ አለመረጋጋት ሊነሳ ስለሚችል ዜጎች በከፍተኛ ጥንቃቄ እንዲቀሳቀሱ አሳስቧል። እስራኤል በሊባኖስ ድንበር ላይ የምታደርገው የማጽዳት ሥራ ዜጎች ወደ ቀያቸው እንዳይመለሱ ለማድረግ ያለመ መሆኑም ተገልጿል። ወደ መጨረሻው ጉዳያችን ስንመጣ በጋዛ ያለው ሰብአዊ ቀውስ ከቁጥጥር ውጭ እየሆነ ይገኛል። ባለፈው ሚያዝያ ወር ብቻ እስራኤል የተኩስ አቁም ስምምነት ከ370 ጊዜ በላይ መጣሷን የጋዛ የመንግስት ኮሚሽን ቢሮ አስታውቋል። በዚህም ሳቢያ 111 ፍልስጤማውያን ሲገደሉ በመቶዎቹ የሚቆጠሩ ደግሞ ቆስለዋል። ከወታደራዊ ጥቃቱ በተጨማሪ ወደ ጋዛ የሚገባው እርዳታ ከታቀደው ውስጥ 25% ብቻ በመሆኑ በክልሉ ያለው የራብ አደጋ በከፍተኛ ሁኔታ ተባብሷል። ይህ ሰብአዊ መብት ጥሰት በዓለም አቀፍ ማህበረሰብ ዘንድም ከፍተኛ ውግዘት እያስከተለ ይገኛል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሐሳብ አስተያየት ከታች በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።
ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።